የ71 ዓመታት የታሪክ ፍሰት፣ የሁለት የተለያዩ መጠሪያዎች ባለቤት፣ የኃያላን እልህ አስጨራሽ ግብግብ። ክቡራትና ክቡራን፣ የዓመቱ ጣፋጭ የስፖርት ፌስቲቫል ድግስ ፍጻሜ እነሆ በእግር ኳስ ሌንስ። በስሎቬኪያ፣ ሰርቢያ፣ ክሮኤሺያ፣ ስሎቬኒያ፣ ኦስትሪያ ተከባ ተዋስና መገኛዋን በመካከለኛው ዩሮፕ ያደረገችው ነፋሻማዋ ሀገር ሃንጋሪ የ2025-26 የሜይ 30 የቻምፒየንስ ሊግ ፍጻሜ ትዕይንት መዳረሻ ለመሆን ሽር ጉዷን አጠናቃ የእንግዶች መናኸሪያ ሆነች። ዋና ከተማዋ ቡዳፔስት መድረኩን ፑስካስ አሬና ከምንጊዜውም በላይ ደምቆ አጊጧል። ፈረስ ያደርሳል እንጂ አይዋጋም፣ ሜዳውን ፈረሱም ይኸው በሚያሰኘው የፍራንክ ፑስካስ ውበት ንግግር የተማረኩ በሚሊዮኖች የሚቆጠሩ የእግር ኳስ ደጋፊዎች አይን መዳረሻ የመካከለኛው የአውሮፓ ዕንቁ ላይ አሳርፏል። አድማጮቻችን፣ የዓለማችን የወቅቱ የእግር ኳስ ሀገረ ገዢ ትክክለኛ እጩ ተመራጮች የእንግሊዙን ባለዙፋን ከፓሪሱ የፓርክ ዴ ፍራንስ አምባገነን ለታሪክ ለክብር ለዙፋን አሸናፊነት የሚደረገውን ጦርነት ይዘን መጣን። የውብ እግር ኳስ መገኛዋ ስፔን ያፈራቻቸው ሁለት የጊዜው ታክቲሽያን ፍጥጫ ሉዊስ ኤንሪኬ ማርቲኔዝ ጋርሺያ ከሚኬል አርቴታ ሁለት የተለያዩ የጥንካሬ መገለጫዎች። ማጥቃት መገለጫው ከሆነው የፈረንሳዩ ስብስብ ፊት አስፈላጊነቱ ጎልቶ ከታየ በደረጃ መከላከል በልኩ የተሰፋውን የቪንሰንት ኮምፓኒውን የማጥቃት መሳሪያ ሲያቆም አስመልክቶናል። ለ3 ተከታታይ ዓመት የማጥቃት ዘመን የተጋጣሚን በር ደጋግሞ ማንኳኳት ብቻውን ከዋንጫ እንደማያስታርቅ የተረዳው የመድፈኞቹ ሊቀመንበር አርቴታ ብዙ በተነቀፈበት የጨዋታ ስልት በጥንቃቄ ላይ የተመሰረተ አጨዋወት ባለቤት በተከላካዮቹ ታፍሮ በአውሮፓ ኃያላን ላይ ለመንገስ ግን አልተሳነውም። 22 ከዋክብት የሚዋደቁበት አንዱን በፌሽታ አንዱን በሐዘን አንዱን በሳቅ አንዱን በለቅሶ የሚያሾረው የአንድ አውድማ የሁለት አውድ ድግስ ሊካሄድ ሰዓታት ቀሩት። በከዋክብት የደመቀ እጅን በአፍ በሚያስጭን ለውጥ ከሜሲ ኔይማር ብሎም ከዘዲክታተር ክሊያን ምባፔ መውጣት በኋላ የጎመራው ያምናው የአውሮፓ ባለክብር የፈረንሳዩ ረብጣዎች ባለቤት ፒኤስጂ ከተለመደው የሊግ አንድ አፒታይዘር ዋንጫ ማግስት ወደ ቡዳፔስት ያቀናል። በአግሬሲቭ ፖዚሽን ኳስ ቁጥጥር፣ በሃይ ፕሬዠር የተጋጣሚን ትንፋሽ የሚያሳጠር ፕሬሲንግ፣ በፖዚሽናል ፍሉዲቲ የጨዋታ ስልት ተጋጣሚን የማሰቢያ ጊዜ የሚነፍገው ከግቡ ዘቡ እስከ ተከላካይ ጥምረት የደረጀ በሳሌ አማካይ ክፍል ሆነ ቆርጠው በሚጥሉ የተሳሉ የፊት መስመር የተዋቀረ ይህ ስብስብ ካለፈው ዓመት የአሊያንዝ አሬና ንግስና ማግስት ይባስ የተራበ ሰራዊት የአውሮፓውን ኃያል ላይ ጎል በቁና እያሰፈረ እያሸማቀቀ ሲለው በተጠና የጨዋታ ስልት ተጋጣሚውን እየቀጣ ለፍጻሜ ደረሰ። ኃያላኑን የእንግሊዝ ክለቦች ሊቨርፑልና ቼልሲን በመቀመጫውም ሆነ በመቀመጫቸው ፎጣ አስጥሎ የወቅቱ አደገኛ የጎል አዳኝ ሰራዊትን ባቫሪያኑን በተጠና ዕቅድ እጅ አሰጥቶ ለዙፋኑ ግብግብ ከቡዳፔስት ደረሰ። የገኒንግ ፎር ግሬትነስ ልጆች 22 ዓመታት የታላቁ የሊግ ዋንጫ ረሃብ እየደረሰ ባዶውን ከሚቀርበት ገናና ሊግ ፊት የመሽኮርመም አባዜውን ወዲያ ጥሎ ደጋግሞ ካሸማቀቀው የማንቸስተር ከተማ ሳተና በሚደነቅ ወጥነት በማይታመን ስነ ልቦና ጥንካሬ ጋርዲዮላን ከታላቁ ዋንጫ ስንብት ህልም በህልም እንዳስቀረ ዘውዱን ደፋ። በክለቡ ታሪክ ከጋናናው የማይደገም አይረሴ የማይሸነፈው ከዚያ ኢንቪንሲብል ብቸኛ የፍጻሜ ተፋላሚነት በኋላ የተደገመው በሱፐር ሚክ አርቴታ የተመራው ያለመሸነፍ ጉዞ ተጋጣሚውን በአየር በምድር የሚቀጣ ከጎሉ ዘብ ዴቪድ ራያ ፊት ደርሶ ወደ ጎል መለጋት ምኞት እስኪመስል ድረስ የመከላከል ብስለትን የተላበሰ ክለቡን በታሪክ ያልተቀናጀውን ዋንጫ ለመሳም ከፕሪሚየር ሊግ ጋር ብቻ ጫጉላ መልስ ከቡዳፔስት ደረሰ። አምና መድፉ በተጠበቀበት ዓመት ቀጥታው ከውድድር ያሰናበተውን የፔዥን ሰራዊት የመበቀል እድሉን ለማግኘት ከጀርመኑ ሊቨርኩሰን እስከ ፖርቹጋሉ ገናና ስፖርቲንግ ብለውም እስከ ኤልቾሎ አትሌቲኮ ማድሪድ በተጠና ጥንቃቄ ዘርሮ ትኬቱን ቆርጦ እዚህ ደረሰ። ሚስተር ባሎንዶር ኦስማን ዴምቤሌ፣ ጆርጂያን ማግኒፊኮ ክቫራትስኬሊያ፣ ዱዌ ባርኮላ፣ ጎንካሎ ራሞስ የተባሉ የገጠማቸውን የተከላካይ ክፍል አንገት በሚያስደፋ ችሎታ የማሰቢያ ሽርፍራፊ ሰከንድ በማይሰጥ ፍጥነታቸው ዓለማችንን የገዙ ወራሪ የማጥቃት መሳሪያዎች
አይደለም ሰው ንፋስ የማያሳልፍ የተባለለት የመከላከያ ሚኒስቴር ተጠሪ የሆኑትን ሱፐር ሳሊባ እና ቢግ ጋቢ ካላፊዮሪ ቲምበር፣ ሞስኩዌራ፣ ሄንካፕ የተባሉ አለቶችን ይገጥማሉ። መሃሉን ያለ እረፍት የሚያምሱት ከዋክብት ቪቲኒያ፣ ጆዋ ኔቬዝ፣ ፋቢያን ሩይዝን ከአንዱ ጎን በማሰለፍ ከማይደክመው የመድፈኞቹ ንቁ ጀነራል ራይስ ቤቢ ብሎም ካፒቴን ፋንታስቲክ ሱፐር ኦዳ ኤዜ ዙቢሜንዲ ስኬሊ ለመሃል ሜዳው የበላይነት ይዋደቃሉ። ዕለቱ ተጠባቂ ፍጥጫ፣ የግራ መስመሩ ጦርነት፣ የመድፈኞቹ የአብራክ ክፋይ የሆነው ከጉዳት ከጸዳ ለያዥ ለገናዥ የማይበቃው ሳተና ዘስታር ቦይ ጥቁሩ ጋርቻ ቡካዮ ሳካ ከጊዜው ምርጡ ተመላላሽ ኑኖ ሜንዴሽ ጋር የሚያስመለክቱን ሲሆን የክለቹ ጌታ ሊያንድሮ ትሮዛርድ ከፔዤው መከታ ሐኪሚ ግብ ይጠብቀዋል። ዘፋይናል ቦክስ ተርምስ የስዊድኑ ግላዲያተር ደመኛ የመጨረሻ ንክኪ ባለቤት ለመሆን በአየር በምድር ከማርኪኒዮስ ፓቾ ጋር ይጋደላል። ካለፈው ዓመት የጥሎ ማለፍ ግንኙነት የፔዤ ድል በኋላ መድፈኞቹ ቂም እንደቋጠሩ በታሪክ የመጀመሪያቸውን ባለ ሁለት ጆሮ ዋንጫ ለመሳም ብሎም የፓሪሱ ሰራዊት ለሁለተኛ ተከታታይ ዓመት ታሪክ ለመስራት ቡዳፔስት በፍራንክ ፑስካስ አሬና ቀጠሮ ይዘው የሀገራችንን አመሻሽ 1 ሰዓት ይጠባበቃሉ። የስፔናውያን ሊቅ የእግር ኳስ ጦርነት እንግሊዝ ወይስ ፈረንሳይ? ቪቲኒያ ወይስ ራይስ? ዴምቤሌ ከቢግ ጋቢ፣ ክቫራ ከቲምበር፣ ቡካዮ ከሜንዴዝ፣ ዮኬሬስ ከፓቾ አይረሴውን ግብግብ ተጋበዙልን።